ከቤተክርስቲያን አስተምሯን ስምንተኛው ሺህ የሚባል ነገር የለም። ምንድነው የለም ማለት? ይህ ቀመር የሚያልቅበት ነው እንጂ 8000 ዘመን ሲሞላ ዓለም ያልፋል ማለት አይደለም። ምክንያቱም ወይትመየጥ ሀበ ጥንተ ግብሩ ነው የሚለው። ምክንያቱም አሁን 8ኛው ሺህ ከደረሰ በኋላ እንደገና ቀመር አንድ ብሎ ይጀምራል። ለምሳሌ አሁን ያለነው ይሄ ጠለቅ ያለ ነው። አሁን ለምሳሌ አሁን ያለነው በ15ኛው አብይ ቀመር ነው አይደለ? ስለዚህ ይሄ 8980 ዓመት ከሞላ በኋላ እዚያ በኋላ ይሄ ሲሞላ 90 ዓመት ማነው 80 ዓመት 7000 እንደ ቁጥር ስለሆነ እንዳታሰስተኝ 7980 ይሄ የቀመር ፍጻሜ ስለሆነ ይሄ ከሞላ በኋላ እንደገና 15ኛው አብይ ቀመር ያልቅና 16ኛው አብይ ቀመር ይጀምራል። ዕለቱ ማክሰኞ ነው። ወንጌላዊው ዕለቱ ማክሰኞ ነው ማለት ምን ማለት ነው? መስከረም የሚብተው ማክሰኞ ነው እያልሁ ነው። ወንጌላዊው ደግሞ ማን ነው አልሁ? ማቴዎስ ነው። ማቴዎስ ነው። ከዚያ በኋላ የሚጀምርበት እንደገና ነው። አዎ አበቅቴና መጥቅ የሚባለው ደግሞ አልቦ መጥቅ ወአበቅቴ ሆኖ ይጀምራል። አልቦ ነው ምን ጊዜም ማለት ነው። ዜሮ እንኳን አይባልም። ዜሮ የለውም። ይሄ አስኳላ ትምህርት እንጂ እዚህ ዜሮ የሚባል ነገር የለውም። ዝም ብለህ አልቦ መጥቅ ወአበቅቴ እንበለውና ይተው ሊቃውንቱ በሚያውቁት ያረዱታል ማለት ነው። ስለዚህ እንደዚህ አድርጎ ይጀምራል። ዜሮ የሚባል ነገር የለም። 7980 ዓመት ቆጥረህ ዓመት እየጨመርክ ትሄዳለህ እንጂ እንትን አትልም። በዜሮ ሳይሆን የምትለው አዎ በዓመቱማ ካየኸው ማለት ነው 7981 ዓመተ ምህረት እየሆነ ነው ማለት ነው። ወንጌላዊው ማቴዎስ ነው። ዕለቱ ዮሐንስ ነው። እንደዚያ እያለ ይቀጥላል። አሁን የቤተ ክርስቲያኒቱ አስተምህሮ እዚህ ጋር መጠንቀቅ ያለበት ይመስለኛል። አንዳንድ ሰው ከ8ኛው ሺህ ዘመን በኋላ ይህ ከሞላ በኋላ ዓለም የለም ብሎ ያስተምራል። ዓለም አለ፣ ይቀጥላል። እግዚአብሔር የሚመጣበትን ቀን ስለማነው ይቀጥላል። ግን እዚህ ጋር ጠንቀቅ አድርገን 8ኛው ሺህ ብለን ስንናገር 7980 ዓመት ሞልቶ አብይ ቀመር 15ኛው አብይ ቀመር የሚሞላበት ዘመን ነው። እንግዲህ 80 ማለት 980 ምንድነው? 7980 ላይ አንደኛው ወንጌላዊው ዮሐንስ ይሆናል ማለት ነው። አሁን ያለውን ነገር ስለሚያሳይ ሊያልፍ ይችላል ነው እንጂ እግዚአብሔር የሚመጣበትን ቀን አናውቅም። ነገር ግን አሁን እኛም ያን ጊዜ የለንም። የልጅ ልጆቻችንም እንደው ልጅ የለንም እንጂ በዚህ አጋጣሚ የልጅ ልጆቻችንም የሉም። ግን ምናልባት ድምፅ ተቀርጾ የሚኖር ከሆነና እንዲሁ አሁን ዛሬ በሕያዋን ሰዎች የሚማሩበት ከሆነ በ8ኛው ሺህ ዓለም ያልፋል የሚለው አስተምህሮ የለም። 8ኛው ሺህ ሲሞላ 15ኛው አብይ ቀመር ይሞላል፣ ወደ 9ኛው እንጀምራለን ነው እንጂ ቁጥር ያልቃል ማለት አይደለም። አንዳንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 8ኛው ሺህን ቆጥራ ከዚያ በኋላ ቀመር የሌላት ይመስለዋል ሰው ማለት ነው። ቀመር አላት፣ እንደገና ይጀምራል። ያ ማለት ምን ማለት ነው? እንግዲህ አንድ አብይ ቀመር የሚባለው 532 ነው። 532 እየተቆጠረ አሁን 15ኛው ላይ ነው ያለ ነው ማለት ነው። ስለዚህ 15ኛውን ጨርሰን በሺህ አነጋገር 8ኛው ሺህ ገብተናል። በአብይ ቀመር አቆጣጠር ደግሞ 15ኛው አብይ ቀመር ላይ ደርሰናል ማለት ነው። ስለዚህ አሁን እንደነገርኩህ 7980 ወይንም ዓመተ ምህረት ላይ ሲገባ 15ኛው አብይ ቀመር ያልቃል። ከዚያ በኋላ እንደገና ደግሞ ይህ ምንድነው 8ኛው ሺህ የምንለው እናልቅና 9ኛው ሺህን እንጀምራለን ማለት ነው።